ሰላም ጤና ይስጥልኝ የተከበራችሁ ተከታታዮች የህዳር 11 ቀን 2018 ዓ.ም መረጃዎች ወደ እናንተ ለማድረስ እነሆ ጀምረናል። ወደ ዝርዝር ከማለፋችን በፊት አርዕስተ ዜናዎች እናሰማችኋለን። ፕሬዝዳንት ትራምፕ አሜሪካ በሱዳን ጦርነትን ለማስቆም አዲስ ጥረት እያደረገች መሆኑን አስታወቁ። የውጭ ባህላዊ ልምዶችን በትምህርት ቤቶች ማክበር እስከ 150 ሺህ ብር ያስቀጣል ተባለም። የትግራይ ጊዜያዊ አስተዳደር በተሻሻለው የደሞዝ ስኬል መክፈል እንዳልቻለ ገለጸ። የእነዚህና ሌሎች መረጃዎች እናሰማችኋለን። ከኛ ጋር ቆዩ። የማሌዥያና የኢትዮጵያ ግንኙነት ከተለመደው ዲፕሎማሲ ያለፈ ነው ሲሉ የማሌዥያው ጠቅላይ ሚኒስትር ተናገሩ። የማሌዥያው ጠቅላይ ሚኒስትር ዳቶ ሰሪ አንዋር ቢን ኢብራሂም ለመጀመሪያ ጊዜ ወደ ኢትዮጵያ ያደረጉት ጉብኝት እጅግ ትርጉም ያለውና ፍሬያማ ሲሉ የገለጹ ሲሆን በሁለቱ ሀገሮች መካከል ያለው ግንኙነትን ከተለመደው ዲፕሎማሲ በላይ መሆኑን አጽንኦት ሰጥቷል። የማሌዥያው ጠቅላይ ሚኒስትር ረቡዕ ዕለት ከጠቅላይ ሚኒስትር አብይ አህመድ ጋር በብሔራዊ ቤተ መንግስት ውይይት ባደረጉበት ወቅት ዳቶ ሰሪ የማሌዥያና የኢትዮጵያ ግንኙነት ከተለመደው ዲፕሎማሲ በላይ እንደሆነ ነግሬያቸዋለሁ ብለዋል። ለጠቅላይ ሚኒስትሩ ጠቅላይ ሚኒስትሩ በብሔራዊ ቤተ መንግስት በተዘጋጀው የእራት ግብዣ በኋላ በሰጡት መግለጫ በሁለቱ ሀገራት መካከል ያለውን የጠበቀ ወዳጅነት፣ የጋራ እድገትና ሁለንተናዊ የሰብአዊ እሴቶች ላይ የተመሰረተውን ትስስር ለማጠናከር መስራቴን እቀጥላለሁ ብለዋል። ሁለቱ ጠቅላይ ሚኒስትሮች በንግድ፣ በኢንቨስትመንት፣ በቴክኖሎጂ፣ በሰው ሰራሽ አስተውሎት እንዲሁም በጋዛ ውስጥ ያለውን ስቃይና በሱዳን ውስጥ ያለውን ግጭት ጨምሮ የሰብአዊ ጉዳዮች ላይ የሁለትዮሽ ትብብር ዙሪያ መወያየታቸው ተገልጿል። በኢትዮጵያ ይፋው የስራ ጉብኝት እያደረጉ የሚገኙት የማሌዥያው ጠቅላይ ሚኒስትር ዳቶ ሳሪ አንዋር ቢን ኢብራሂም የአፍሪካ ህብረት ኮሚሽን ጎብኝቷል። ለጠቅላይ ሚኒስትሩ አቀባበል ያደረጉት የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሉ ያሱፍ ጉብኝቱ የማሌዥያና የአፍሪካ ግንኙነት የሚያጠናክር ታሪካዊ ጉብኝት መሆኑን ተናግሯል። የውጭ ባህላዊ ልምዶችን በትምህርት ቤቶች ማክበር እስከ 150 ሺህ ብር ያስቀጣል ተባለም። በትምህርት ቤቶች የሚከበሩ ከኢትዮጵያውያን ወግና ልማድ ጋር ይቃረናሉ ተብሎ የተለዩ የውጭ ባህላዊ ልምዶችን ማክበር እስከ 150 ሺህ ብር ቅጣት እንደሚያስቀጣ ተገልጿል። የትምህርት አዋኪ ድርጊቶችን የሚፈጽሙ ግለሰቦችና ተቋማት እስከ 150 ሺህ ብር ቅጣት በአዲሱ ደንብ እንደሚጠበቅባቸው ትምህርት ሚኒስቴር ገልጿል። ትምህርት ሚኒስቴር በትምህርት ተቋማትና አካባቢያቸው የትምህርት አዋኪ ጉዳዮችን ለመከላከልና ለመቆጣጠር ያለምን አዲስ የሚኒስትሮች ምክር ቤት ረቂቅ ደንብ ማውጣቱን አስታውቋል። ይህ ደንብ ከኢትዮጵያውያን ወግና ልማድ ጋር ይቃረናሉ ተብሎ የተለዩ የውጭ ባህላዊ ልምዶችን ጨምሮ እየጨመረ የመጣውን አዋኪ ጉዳዮችን ለመግታት ያለመ መሆኑን ተጠቁሟል። የደንቡ ዋና ዓላማ በትምህርት ቤቶችና አካባቢው የሚስተዋሉ አዋኪ ጉዳዮችን በመከላከል ሁለንተናዊ ስብዕናን የተሟላ በመልካም ስነ ምግባር የታነጸ ግብረ ገብነት የተላበሰ ብቁ ትውልድ እንዲፈጠር ማስቻል ነው ተብሏል። የሀገሪቷን ባህልና ወግ ይቃረናሉ ከተባሉ ድርጊቶች ውስጥ ክሬዚ ዴይ፣ ጀንትል ዴይ፣ ኦልድስ ዴይ፣ ቫለንታይን ዴይ፣ ከለር ዴይ የሚሉት ይገኙበታል። የትግራይ ጊዜያዊ አስተዳደር በተሻሻለው የደሞዝ ስኬል መክፈል እንዳልቻለ ገለጸ። ክልሉ በከባድ በጀት ጉድለት ምክንያት አዲሱ የፌዴራል ሲቪል ሰርቪስ የደሞዝ ማስተካከያ ሙሉ በሙሉ ተግባራዊ ማድረግ አልቻልኩም ብሏል። የትግራይ ፕላን ኮሚሽን ክልሉ አዲሱን የፌዴራል ሲቪል ሰርቪስ የደሞዝ ማስተካከያ ሙሉ በሙሉ ተግባራዊ ማድረግ እንደማይችል በመግለጽ ከፍተኛ የበጀት እጥረት በመኖሩም ጊዜያዊ አስተዳደሩ የጨመረውን የደሞዝ ክፍያ ለመሸፈን የሚያስፈልገውን ሀብት ሳያገኝ ቀርቷል ሲል ገልጿል። በነሐሴ ወር 2017 ዓ.ም የፌዴራል ሲቪል ሰርቪስ ኮሚሽን የተሻሻለ የደሞዝ መለኪያ ማጽደቁ የሚታወስ ሲሆን ይህም ከመስከረም ወር ጀምሮ ተግባራዊ ይሆናል ተብሎ ነበር። ይሁን እንጂ የትግራይ ፕላን ኮሚሽን ኮሚሽነር ሀነሳ ተክላይ እንዳሉት ክልሉ አዲሱን ማስተካከያ በአሰራር መስፈርቶችና በዋና የገንዘብ ድጋፍ ክፍተቶች ምክንያት ወዲያውኑ ተግባራዊ ማድረግ አልቻለም። እንደ አሰራር የፌዴራል መንግስት ይህንን በሚኒስትሮች ምክር ቤት በፓርላማና በሌሎች አካላት ወስኗል። እዚህም ያንን አሰራር ማድረግ አለብን። ሆኖም በፌዴራል ደረጃ
የተሰጡ ውሳኔዎችን ሁሉም በክልል ላይ መጫን አይቻልም ብሏል። ክልሉም በተመሳሳይ አሰራር ማለፍ አለበት፣ ለካቢኔው በማቅረብ ማጽደቅ፣ አዋጅን መተርጎም ይጠይቃል ያሉት ኃላፊዋም እና ይህም ጊዜ እንደሚጠይቅ አስረድቷል። ኮሚሽነር ሀንሳ የትግራይ የሲቪል ሰርቪስ ቢሮ መመሪያውን ተርጉሞ የራሱን ደንብ እንዳጸደቀ በማብራራት ይህም ከዚያን ጊዜ ጀምሮ ለክልል ካቢኔ ቀርቧል። ሆኖም በከፍተኛ የበጀት ጉድለት መተግበር አልተቻለም ብሏል። ለዚህ ዓመት 12 ቢሊዮን ብር ይጠይቃል። የፌዴራል መንግስት የላከልን ግን 4.8 ቢሊዮን ብር ነው ያሉት ሀንሳም በዚህም ከ7 ቢሊዮን ብር በላይ ጉድለት አለብን። ይህን ያክል ሀብት ደግሞ እዚህ የለም ብሏል። ለሚቀጥሉት 2 ወራት መፍትሄ ለመስጠት መታቀዱና የ2 ወር የደሞዝ ጭማሪ ለመክፈል መወሰኑን ገልጿል። ፕሬዝደንት ትራምፕ አሜሪካ በሱዳን ጦርነት ለማስቆም አዲስ ጥረት እያደረገች መሆኑ አስታወቁም። ፕሬዝደንት ዶናልድ ትራምፕ ረቡዕ ዕለት እንዳሉት አሜሪካ በሱዳን ግጭትን ለማስቆም አዲስ ጥረት እንደምትጀምር ተናግረዋል። ማክሰኞ ዕለት በዋይት ሀውስ ከሳዑዲው አልጋ ወራሽ መሐመድ ቢን ሳልማን ተገናኝቶ የተወያዩት ትራምፕ ሳልማን ባደረጉላቸው ግፊት ይህንን ውሳኔ ለመወሰን እንደተገደዱ ጠቁመዋል። ግርማዊነታቸው ከሱዳን ጋር የተያያዘ በጣም ኃይለኛ ነገር እንዳደርግ ይፈልጋሉ። በዚህ ውስጥ ለመሳተፍ በእቅዴ ውስጥ አልነበረም በማለት ትራምፕ በኬኔዲ ማዕከል በተካሄደው የአሜሪካ ሳዑዲ የኢንቨስትመንት መድረክ ላይ ባደረጉት ንግግር ተናግረዋል። በአሜሪካ የሚመራው የኳድ ሀገራት ቡድን በህዳር መጀመሪያ ወር ላይ የሱዳን ፈጣን ድጋፍ ሰጪ የተስማማበትን የተኩስ አቁም ስምምነት ያቀረቡ ሲሆን ሆኖም በሱዳን መንግስት በኩል ተቀባይነት ሳያገኝ ቆይቷል። ትራምፕ ረቡዕ ዕለት በሰጡት መግለጫ አስተዳደራቸው ምናልባትም ፕሬዝደንቱ በግላቸው ግጭቱን ለማስቆም አዲስ ጥረት እንደሚያደርጉ አረጋግጧል። አስቀያሚና ከቁጥጥር ውጭ የሆነ ነገር መስሎኝ ነበር፣ ግን ይህ ለእርስዎና በክፍል ውስጥ ላሉ ብዙ ጓደኞችም ሱዳን ምን ያህል አስፈላጊ እንደሆነች ተረድቻለሁ። እናም በሱዳን መስራት እንጀምራለን ሲሉ ትራምፕ ቃል ገብቷል። የሳዑዲ አረቢያ ልዑል መሐመድ ቢን ሳልማን ወደ ዋሽንግተን ከማቅነታቸው በፊት የሱዳንን የእርስ በርስ ጦርነት ለማስቆም በሚቻልባቸው መንገዶች ከላዕላዊ ምክር ቤት ፕሬዝደንት አብዱልፈታህ አልቡርሃን የስልክ ውይይት ማድረጋቸው የዲፕሎማሲ ምንጮች አረጋግጧል። ውይይቱ ግጭቱንና የሰብአዊ ቀውስን ለማስቆም በሚቻልባቸው መንገዶች ላይ ትኩረት ያደረገ እንደሆነ የተገለጸ ሲሆን አልቡርሃን የሳዑዲ አረቢያውን ልዑል ተነሳሽነት ያለምንም ማቅማማት መቀበላቸውና አብሮ ለመስራት መስማማታቸው ምንጮቹ ለሱዳን ትሪቡን ተናግረዋል። ኢትዮጵያ ከ98 ዓመታት በፊት የተወሰዱባት 12 ውድ ቅርሶች መመለስዋ ገለጸች። በ1920ዎቹ ከኢትዮጵያ የተወሰዱ 12 ውድ ቅርሶችን የአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም መቀበሉን የቱሪዝም ሚኒስቴር አስታውቋል። ቅርሶቹ የፕሮፌሰር ራሞን አያት እንዲሁም በ1920ዎቹ በኢትዮጵያ የጀርመን ልዑክ በነበሩት ፍራንዝ ዊስ የአገልግሎት ዘመን ከኢትዮጵያ የተወሰዱ ሲሆን ፍራንዝና ባለቤታቸው ሄድዊንግ ገንዘብ ከፍሎ ያሰባስባቸው ናቸው ተብሏል። ለዩኒቨርሲቲው ከተበረከቱት ውድ ቅርሶች ውስጥ ዘውድ፣ ጋሻ፣ ጉራዴ፣ ዝናር፣ ስዕሎች እንዲሁም ከራስ ተፈሪ መኮንን የተበረከቱ ስጦታዎችን እንደሚገኙበት ሚኒስትሩ አስታውቋል። በመላው ዓለም በግለሰቦች እጅና በተቋማት ውስጥ የሚገኙና የኢትዮጵያ ታሪክ አስረጅ የሆኑ ጥናቶችን ቅርሶች ወደ ሀገር እንዲመለሱ የማድረግ ጥረትም እንደሚቀጥል ሚኒስትሩ አስታውቋል። የተከበራችሁ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህ መስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ቀን